ውዶቼ የመዳም ቅመሞች ተበልተናል። የምሬን ነው የምላችሁ፣ ተበልተናል። በተለይ ምግብ ሰራተኞች ከጊዜ በኋላ የስራ እድላችን በጣም ዝቅተኛ እንደሚሆን በአይናችን እያየነው ነው። ከዛስ ደግሞ ምግብ የማትሰሩ ልጆች ቶሎ ብላችሁ ምግብ ሰራ እያደረጋችሁ ምግብ እየለመዳችሁ ቶሎ ሸቀል አድርጉና ወደ ሌላ ስራ ቀልበስ በሉ። ይኸው አሁን አሰሪዎቻችን በአጠቃላይ ቲክቶክ እና ዩቱብ ላይ የምግብ ስራ በጣም አዋጭ መሆኑን አውቀው ነቅተውበት ራሳቸው ምግብ እየሰሩ ነው። የምሬን ነው የምላችሁ፣ ራሳቸው ምግብ እየሰሩ ነው። ዩቱብ፣ ቲክቶክ ብታዩ እነሱ ብቻ ናቸው። እኛ የመዳም ቅመሞች ምግብ መስራት የምንችለው ቶሎ ሸቀል አድርገን ወደ ሌላ ስራ ቀልበስ። ምግብ የማትችሉ ልጆች ደግሞ ቶሎ ሰራ አድርጉና ምግብ ለምዳችሁ ወደ ሌላ ስራ ተቀልበሱ። እኔ ምግብ መስራት አልፈልግም፣ በጽዳት ነው ስራ የምፈልገው በቃ እያላችሁ በየኢጃዛ ቤት የተቀመጣችሁ ልጆች ወየውላችሁ። የምሬ ነው ብላችሁ እንኳን አይደለም ምግብ ሰሩ፣ ምግብ እየሰራን ራሱ ያለን የምንሸቅን ልጆች ያለን እድል ቶሎ ሰራ አድርገን ወደ ሌላ ስራ መቀልበስ ሳያባሩን ማለት ነው። እሺ፣ እና ምን ልላችሁ ፈልጌ ነው፣ ምግብ ልመዱ፣ ከዛ ወደ ምግብ ስራ ግቡ። 5 ወር 6 ወር 4 ዓመትም የተቀመጣችሁ ልጆች አላችሁ። 5 ዓመትም እንደው 1 ወር ስትሰሩ 2 ወር ስትቀመጡ የምታሳልፉ ልጆች አላችሁ። የምሬን ነው የምላችሁ። እንኳን እናንተ እኛ ራሱ ምግብ የምንሰራ ልጆች አለቀልን። በቃ መቀልበስ ነው ያለን። እና ውዶቼ እኔ የምላችሁ ለመድ አርግታችሁ ሸቀል አድርጉ። የምሬን ነው የምላችሁ። ሸቀል አድርጉና ተቀልበሱ ወደ ሌላ ስራ። ራሳችሁን አትግዱ። ምግብ ቀላል ነው። የሚከብደው ምናልባት ምን እንስራ የሚለው ቃል ነው እንጂ ምግብ መስራት በጣም ቀላል ነው፣ ተወዳጅ ነው። ሁለተኛ ደግሞ ምግብ የሚሰራ ሰው አይርበውም። ምክንያቱም ምግብ አጣው አይልም። ገባችሁ? እና ይህን ይመስላል። ልመዱ እና ውዶቼ ምግብ ስሩ፣ ልመዱ። የምሬ ነው የምላችሁ። ሸቀል አርጉና ሂዱ። እንዴ ጊዜ አትግደሉ። እንኳን እናንተ እኛ ራሱ ምግብ የምንሰራ ሰዎች ዋጋ የለንም። በቃ ከጊዜ በኋላ እንሻራለን። እና እዚህ ጋር እንደምታዩት ዘይት አድርጌያለሁ። ቅመሜን ብትንትና ተሉኝ። ነጭ ሽንኩርቴን ጣል አደርግ። ከዛ እንደምታዩት ቀይ ሽንኩርቴን ጣል አደርጋለሁ እና አምስት እያደረግን ጉዞ ይቀጥል። እዚህ ጋር እንደምታዩት ምጠባብሰው ነገር አሳያለሁ። ዘይት ነው የምጨምረው መጀመሪያ። ከዛ ምጠባብሰው ድንች እንደምታዩት ሽንኩርቴን ፍች እያለች እዚህ ጋር ዘይቴ ግሏል ማለት ነው። በዚህ መልኩ እዚህ ጋር እንደምታዩት ስጋዬን ጥፍ አድርጌያለሁኝ። እሺ አሁን ደግሞ ወዴት ነው የምጨምረው? እዚህ ጋር እንደምታዩት ስጋዬን ጭምር አድርጌያለሁ ብያቸዋለሁ። እንደዚህ እያመሰልኩኝ አንዳንድ ጊዜ እየተያየ የመዳም ቅመሞች እርግጠኛ ነኝ ምክሬን እንደምትሰሙ አላችሁልኝ አይደለ? ይኸውላችሁ እዚህ ጋር ክሪበታና ምንድነው ስሙን አምጡልኝ፣ ቃሪያ ወይም ደግሞ ሚጥሚጣ፣ እሱን ነው የምንጨምረው። አሁን ኦሬዲ እየጨረስን ነው። እዚህ ጋር እቺ ቅመም ይሄንን መንዲ ስንሰራ የምንጨምረው ኩስባራና ከሞን ብቻ ነው፣ ሌላ ነገር አንጨምርም። ካሮት ልጨምር ነው። በኋላ ላይ እናየዋለን እንዴት እንደሚጣፍጥ። የሚቀጥለው የፈላ ውሃ ነው። የፈላ ውሃ እዚህ ጋር ምን እንደምሰራ ተመልከቱኝ። እዚህ ጋር ሶስ ነው የምሰራው፣ ምክንያቱም መንዲ ሶስ የለውም። እኛ ሀሽዋ የሚባለውን መስራት ግዴታችን። ነጭ ሽንኩርት አለኝ፣ ቀይ ሽንኩርት ነው የምጨምረው። ከዛን እዚህ ጋር ሽምብራ አለን እንጨምር።
እዚህ ጋር አያቸዋ ኩስባራ ነው የቀረጥ ኩስባራ ጭምር አድርገን 5 እንደዚህ የጣድነውን ነገር እንዳንረሳ። ዛፈራን ያዘጋጀሁት ውዶች፣ ዛፈራን ከብሪያኒ ከለር ጋር ትንሽዬ ነው የምንጨምረው። በዚህ ሁኔታ ሀሽዋይን ጨርሻለሁ። ሳቴን እዘጋለሁ ማለት። እዚህ ጋር ድንቼን ጠብሻለሁ። አንቺን ብሎ ጠባሽ እንዳትሉ። አሁን የቀረኝ ሽንኩርት ነው። ሽንኩርት በረጃጅሙ ከትፍ ያለው። እነኚህ ሁሉ ከላይ ዲዛይን የሚደረጉ ናቸው። በደንብ ቅልት እስከሚል ድረስ እንጠብቃለን። ምር ነው ውዶቼ፣ እየደረስን ነው። መጨረሻው ላይ ወደ መጨረሻው እየደረስን ነው። ተስፋ አትቁረጡ፣ ነቃ በሉ። ሩዛችን እንደዚህ መጠጥ ብሏል። እዚህ ጋር ዛዕፈራን አለን ብያቸዋለሁ። እንደዚህ ለከለር እናደርጋለን። ኦኬ። ከዛ ቀጣይ ያቀላነው ሽንኩርት አለ። እንደዚህ ብትንትን እናደርጋለን። እንቀጥላለን። ሀሸዋ ብለን የሰራነውን ነገር አይታችሁታል። እዚህ ጋር እንጨምራለን ማለት ነው። እንደዚህ ጭምር እናደርጋለን። የሚቀረን ስጋ ነው። ስጋ ይቀረናል። የቀቀልነውን ስጋ ጠበስ ጠበስ አድርገን ነው የምንጨምረው ማለት ነው ከላይ። ከዛ በኋላ እዚህ ጋር እንደምታዩን ስጋውን ጭምርምር አድርጌያለሁ። ጠበስ በስ ካደረኩት በኋላ ከዛን ድንች የጠበስኩት ድንች የለም እሱን እንደዚህ እንጨምራለን። እኔ ዲዛይን ማለት ነው። ከላይ በተንተን እናደርጋለን። ከዛ በኋላ እዚህ ጋር ሰመን አለኝ። እሱን እንደዚህ እናስቀምጥና አያችሁት፣ ከሰል አቀጣጥያለሁ። ከዛ በኋላ ክድን ነው የምናደርገው። እሺ ትንሽዬ ጣዕም እንዲኖረው መንዲ ስንሰራ ሁል ጊዜ ከሰል አቀጣጥለን ትንሽ ካጨስንበት ማለት ነው ጣዕሙ በጣም አሪፍ ይሆናል እና ለዛ ነው። እንግዲህ የማንችለው ነገር የለም ብለናል። እንችላለን ብለን ከሰራን የማንችለው ነገር የለም። እዚህ ጋር ሩዝ መግሉባ ነው። ይሄ እንደምታዩት መንዲ ነው። ሰላጣ ሽመንደር ይሉታል። መንደር ቀይ ስር ማለት ነው። ሰላጣ ስሮብና ብስባስ አለኝ። ኦልሬዲ ምሳ ጣውላ ላይ ልወስድ ነው። አንዲት ሰነፍ ልጅ አለችኝ። ፈዋካ እንደዚህ ተደርጎ ካልተሰራላት ማትበል። ስለዚህ ለእሷ ነው የሰራሁት ማለት ነው። እሺ ውዶቼ እንደዚህ መስራት እንችላለን ብለን እንስራ። ይሄ ደግሞ ሲናሞን ነው። ይሄ ሲናሞን አሰራር መልሰን እንመጣለን ውዶቼ። ስሩ እሺ። ከመቀመጥ ማቀላመጥ ይላል ተረቱ። ስሩ፣ እንችላለን። የማንችለው ነገር ምንም ነገር የለም። ምግብ መስራት አይደለም ፓይለት ማብረር እንችላለን።